ሰላም እንዴት ሰነበታችሁ? ቻናላችንን ሰብስክራይብ ያደረጋችሁ ዜናዎችን ስሙ። ኢራንና አሜሪካ በድጋሚ ወደ ጦርነት መመለሳቸውና አሁንም በቀጠናው ትልቅ ስጋት እንዳለ እየተሰማ ይገኛል። የነዳጅ ዋጋም ከፍ እያለ እየመጣ በመሆኑ ሀገሪቱ ስጋት ውስጥ ገብታለች። ኢራን ወደ ባህሬንና ወደ አረብ ሀገራት ምትልካቸውን ሚሳኤሎች ቁጥር እያበዛች እየመጣች ነው። በዚህም ትልቅ ውድመትና ትልቅ ጦርነት መከፈቱ ከኢራን በኩል በወጣ መረጃ ተሰምቷል። ትራምፕ ኢራኖች አይታመኑም እያለ በዚህ መግለጫ እየሰጠ በማታ በምሽት መግለጫ ሲሰጥ ቆይቷል። ኢራኖች ስለማይታመኑ እኛ ወደ ጦርነት የተመለስነው ለዛ ነው፣ መርከቦችን እየመቱ የሰላም ስምምነቱን ያፈረሱት እነሱ ናቸው። ከዚህ በኋላ እነሱን ስለማናምን ጦርነቱ አይቆምም፣ ወደፊት እንቀጥላለን እያለ እየዛተ ይገኛል። ኤርፎርስ ዋን ላይ ሆኖ የሰጠው መግለጫ ላይ እየለመኑኝ ነው፣ ቢለምኑኝም አላቆምም እያለ እንደተለመደው ዛቻውን ቀጥሏል። ጋሽ ትራምፕ በዚህ በኩል እየገለጸ እንዳለው ከሆነ እየተደወለልኝ ነው፣ አሁን ባሳይሽ ራሱ ተደውሎልኛል እያለ ጋዜጠኛዋን ሲጠቁም አይተናል። በዚህም ትልቅ ፈኒ የሆነ ሰው እንደሆነ በዚህም ማሳየት ይቻላል። ትራምፕ አስከትሎ አሁን ያሉ ችግሮች ሁሉ ምክንያት ኢራን ናት ብሎ ይናገራሉ። ተንታኞች ግን ተቃራኒውን ነው የሚያወሩት። እሱ አሁን ያሉ ችግሮች ሁሉ ምክንያት ትራምፕ ነው ብሎ ይናገራሉ። ምክንያቱም የነዳጅ ዋጋ ማሻቀብም ሆነ የዓለም የኢኮኖሚ ውድቀት ምክንያት ትራምፕ ናቸው ይላሉ። ግን እሱ ኢራንን ሲወቅሳት ይሰማል። ኢራን በበኩሏ መቼም ቢሆን ለትራምፕና ለአሜሪካ አንንበረከክም ትላለች። በዚሁ በኩል በአረብ ሀገራት ላይ ያሉ ሁሉ የአሜሪካ ጦር ቤዞችን እንመታለን ብላ ዝታለች። እንደዛተችውም እንዳደረገች ይሰማል። በአረብ ሀገራት ውስጥ ያሉ ሁሉም የአሜሪካ ቤዞች ሁሉም በሚባል ደረጃ መመታታቸው ተሰምቷል። ከ70 በላይ ኢላማዎች እንደተመቱ ይሰማል። ባህሬን በበኩሏ ከኢራን የሚወነጨፉ ሚሳኤሎችን ለመከላከል እየሞከረች እንደሆነ ገልጻለች። ከኢራን የሚላኩ ሰው አልባ ድሮኖችና የጸረ ሚሳኤል መከላከያዎች ሁሉ ዝግጁ ናቸው ብላለች። በዚህ በኩል የኢራን ማንጋ ሚሳኤሎች ወደ ባህሬንና ወደ ኩዌት እየዘነቡ እንደሆነ ይሰማል። የዚህ ሁሉ ስኩቻ መንስኤ በሆርሙዝ ሰርጥ ስታልፍ የነበረችዋ የመርከብ ስትሆን የንግድ መርከቧ በኢራን መመታቷ ነው። አሜሪካ አናደደን እያለች ስበብ አርጋ ወደ ጦርነት የገባችው። ትራምፕም በዚህም የንግድ መርከቦችን መምታት አትችልም ኢራን እያለ ዝቷል። ኤርፎርስ ዋን ላይ ሆኖ ቅድም እንዳልኩት የሰጠው መግለጫ ላይ ራሱ እኛ ሰላም ስምምነቱን አላፈረስንም፣ ያፈረሱት እነሱ ናቸው በማለት እየገለጸ ይገኛል። ኢራኖች ደግሞ ትራምፕ ነው ሰላሙን ያፈረሰው ብሎ ያወራሉ። እነዚህ ሰዎች አሁንም ድረስ እየቀጠለ ነው ጦርነቱ። ኦልሞስት ሁሉም በሚባል የአሜሪካ ቤዞች ሚሳኤል ይዘንባል ተብሎ ይጠበቃል። ኩዌት እና ባህሬን ላይ ደግሞ ትልቅ ጥፋት እንዳጠፋ ይነገራል። በዚህም በኩል ደግሞ የአሜሪካ የጦር ቤዞች ሁሉም በሚባል ደረጃ ይመታሉ ብላለች ኢራን። እኛ ላይ እንዳደረጉት እናጠፋቸዋለን ብለዋል። እንዳለ የኢራን የሚሳኤል ማስወንጨፊያ ቦታዎች ተመተዋል። የኢራን አንደርግራውንድ የሆነ የሚሳኤል ማስቀመጫዎችም እንደተመቱ ይነገራል። በዚህም ኢራን በጣም መናደዷ ተገልጿል። የኢራኑ ከፍተኛ ጀነራል እንዳሉት ከሆነ መቼም ለጠላቶቻችን አንንበረከክም፣ እናንበረከካቸዋለን ብሎ ዝቷል። በዚህም በኩል ችግር ሳይፈጥሩ መቀመጥ ማያስችላቸው ጋሽ ትራምፕ ከኢራን ጋር የገባነውን ጦርነት በድል እናጠናቀቀዋለን እያለ እየዛተ ይገኛል። የሚፈጠረው ግን ከዚህ ተቃራኒ ነው ይላሉ ተንታኞች። በዚህም ይሄ ችግር እንደዚህው ከቀጠለ የነዳጅ ሰልፍና የነዳጅ ዋጋ መወደድ በሀገራችን እንደሚታይ ግልጽ ነው። ጋሽ ትራምፕ ኃይል ሊባል የሚገባ ሰው እንደሆነ ግልጽ ነው።
የዚህ የአሜሪካ ፕሬዝዳንት ጉዳይ በዓለም በጣም ትልቅ ስጋት እንደሆነ ግልጽ ነው። ትራምፕ ስለ ኢራን አውርቶ እንደማይጠግቡ ይገለጻል። ምክንያቱም ጠላቶቹ ስለሆኑ ኢራንም ሆነ የኢራን መሪዎች ስለሚጠላቸው ስለነሱ ማውራት በጣም ያስደስተዋል ይባላል። ኢራን እኔን ከገደለችኝ አሊያም እኔን ካስገደለችኝ ቀጥታ ወደ ኑክሌር ጦርነት እንገባለን ብሎ አንድ ቀን መዛታቸው ይታወቃል። ኢራን በበኩሏ ላለፉት 5 ቀናት ስታካሂድ የነበረው የአያቱላ አሊ ኮሚኒ የቀብር ስነ ስርዓት ላይ ምንም አይነት ችግር እንዳይፈጠር ብላ ዓለምን እንዳስጠነቀቀች ይታወቃል። በዚህም አሜሪካ ችግር ለመፍጠር እንዳላሰበች ግልጽ ነው። ችግር መፍጠር ብትፈልግ እዛ ቦምብና የተለያዩ ፍንዳታዎች ይታዩ ነበር። በዚህም ትራምፕ በበኩላቸው አያቱላ አሊ ኻሜኒን በመግደላችን በጣም ቁጭት ተሰምቶናል ብሎ ገልጿል። ምክንያቱም ህዝቡ እንደዚህ እንደሚወደው አናውቅም ነበር ብለዋል። ከ20 ሚሊዮን በላይ ህዝብ በአያቱላ አሊ ኻሜኒ የቀብር ስነ ስርዓት ላይ መገኘቱም አስደንቆታል። በዓለም ደረጃ ከ50 በላይ ሀገራት በውክልና ገብተዋል ወደ ቀብር ስነ ስርዓቱ። የፓኪስታኑ ጠቅላይ ሚኒስትር እና የፓኪስታኑ ኢታማዦር ሹምን ጨምሮ የራሽያ የቀድሞ ፕሬዝዳንትን ጨምሮ ወደ ኢራን መግባታቸው ይታወቃል። የቀብር ስነ ስርዓቱም ከተጠናቀቀ በኋላ ነው ይሄ ችግር የተፈጠረው። የአያቱላ አሊ ኻሜኒ የቀብር ስነ ስርዓት ላይ የአያቱላ አሊ ኻሜኒ ልጅ የሆኑት ሙጅተባ ኻሜኒ አለመገኘታቸው ዓለም ሁሉ ገርሞታል። ይህም ኢራን ከሴኩሪቲ አንፃር እንዳደረገች ገልጻለች። የሙጅተባ ኻሜኒ ትልቅ የሴኩሪቲ ስጋት እንዳለባቸው ከአሜሪካና ከእስራኤል በኩል ተሰምቷል። በዚህ በኩል ደግሞ የኢራን መሪዎች በህዝቦቻቸው ይጠላሉ ሲባል የነበረ ቢሆንም ያየነው ግን ከዛ ተቃራኒ ነው። የኢራኑ ውጭ ጉዳይ ሚኒስትር የሆኑት አባስ አርጋቺ በአደባባይ ላይ በሞተር ሲሄድ በቪዲዮ ታይቷል። ይህም የኢራኑ ቀድሞ ፕሬዝዳንትም በህዝብ መሃል ሲራመዱ ታይቷል። ይሄ ደግሞ ጥላቻ እንደሌለ ይገልጻል። የአሜሪካ ፓርላማ አባል የሆነችው አንድ ሴት ትራምፕ አሜሪካን የሚያዋርድ መሪ ነው ብላ በፓርላማ መሃል ዶንቆሮ መሪ ነው ብላ ዘለፈቻቸው። የኢራኑ ውጭ ጉዳይ ሚኒስትር የሆኑት አባስ አርጋቺ አሜሪካ ጦርነቱን ከፈለገች ክንዳችንን ትቀምሳለች ብለው መናገራቸው ይታወቃል። በዚህም የአሜሪካ ባለስልጣናት እንደሚገልጹት ከሆነ ጦርነት ላይ ያሸነፍነው እኛ ነን፣ ከዚህ በፊትም አሸንፈናል፣ አሁንም እናሸንፋለን ይላሉ። በዚህም አሜሪካ ላይ የደረሰው ኪሳራ ይታወቃል። በዓለም ያሉ ሁሉ የጦር ቤዞቿ መመታታቸውም ይታወቃል። የኢራን እንደዚህ ነው የሚዘንቡት ሚሳኤሎች እየዘነቡ ነው በአረብ ሀገራት ላይ። የአረብ ሀገራቱም ድረሱልን ይድረሱልን ጥሪ እያሰሙ ነው። ለአሜሪካ ያሰማሉ። አሜሪካም ራሷ የምትገባበትን እያጣች ነው። ዜናዎቹ ይሄን ይመስሉ ነበር። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በድጋሚ እስከምንገናኝ ሰላም ቆዩ።